ሴት ጓደኛችሁ በአንድ ሰከንድ ውስጥ ሳቅና ለቅሷ የሚቀያየረው ለምንድን ነው? ምንም አልሆንኩም እያለች ፊቷ የሚጠቅረውና በጭንቀት የምትገላቸውስ? እንደዛ እንድትሆን ሊጠቀሱ የሚችሉ ምክንያቶች በርካታ ሲሆኑ ከነዛ ውስጥ የዞዲያክ ምልክቱ አንዱ ነው። ዛሬ በኢትዮ ዞዲያክ የዩቲዩብ ገጻችን የትኞቹ የዞዲያክ ምልክቶች ናቸው የቤት እሳት የሚሆኑባችሁ፣ የትኞቹስ ናቸው ህይወታችሁን በደስታ የሚሞሉት የሚለውን ልንመለከት ነው። በዚህ ቪዲዮ የገርል ፍሬንዶቻችሁን የፍቅረኛነት ደረጃ ከአስቸጋሪዎቹ ጀምረን እስከ ምርጦቹ ጠለቅ ብለን እንተነትናለን። እስከ መጨረሻው እንድትከታተሉ ጋብዛችኋለሁ። የኢትዮ ዞዲያክ የዩቲዩብ ገጽን ለመጀመሪያ ጊዜ ከሆነ እያያችሁ ያላችሁት 12ቱ ኮከቦችን በተመለከተ የተለያዩ መረጃዎችን ለማግኘት ሰብስክራይብ በማድረግ ቤተሰብ ይሁኑ። ቤተሰቦቼ እንደተለመደው ቪዲዮን ላይክ በማድረግ ጀምሩት። ቤት ውስጥ ሰላምና መረጋጋት የምትፈልግ ወንድ ከሆንክ ይህችን ኮከብ ስትመርጥ ደግማ አስበበት። ምክንያቱም ይህች ሴት ፍቅርን የምታየው ልክ እንደ ጦር ሜዳ ነው። ሁልጊዜ አሸናፊና የበላይ ሆና ካልታየች ቤቱን ሲኦል ልታደርገው ትችላለች። ኤሪስ ሴቶች በጣም ጠንካራ ጎበዝና ቆራጥ ናቸው። ነገር ግን በግንኙነት ውስጥ አዛዥ መሆን ካልቻሉ ሰላም አይሰጧችሁም። እኔ ያልኩት ካልሆነ ብለው ድርቅ የማለት ባህሪ ያላቸው፣ ትዕግስት ስለሌላቸው በትንሽ ነገር ይናደዳሉ። ከእነርሱ ጋር ለመኖር አዎ መቤቴ፣ እሺ መቤቴ የሚል ባህሪ ሊኖራችሁ ይገባል። ካልሆነ ግን ቤቱ ሁሌም ጦርነት ሜዳ ሊሆን ይችላል። ምንም እንኳን ፍቅረኛቸውን ከየትኛውም ነገር የሚከላከሉ ጠባቂ ኮከብ ቢሆኑም የራሳቸውን ፍላጎት ሁል ጊዜ ስለሚያስቀድሙ ለወንድ ጓደኛ አስቸጋሪ በመሆናቸው ከ12ቱ ኮከቦች የሴቶች ምድብ የመጨረሻውን ደረጃ የሚይዙት የፍቅር አጋር ሊሆኑ ይችላል። ኤሪስ ፍቅረኛ ያላችሁ ወንዶች ጄኔራልነቷን ተቀብላችኋል ወይስ በየቀኑ ፍልሚያ ላይ ናችሁ? እስኪ ኮሜንት ላይ ንገሩን። ሚስጥር መደበቅ የምትወዱ ከሆናችሁ ከዚህ ኮከብ ጋር በፍጹም ግንኙነት ባትጀምሩ ይመከራል። ምክንያቱም እሷ የልብ ትርታን ሳይቀር የምትሰልል ድብቅ መርማሪ የሆነች ኮከብ ናት። በአንድ ትንሽ ጥርጣሬ ብቻ ህይወትን በምርመራና በቁጥጥር ልታጥበው ትችላለች። ስኮርፒዮ ሴቶች ፍቅራቸው በጣም ጥልቅ ነው፣ ግን የፍቅራቸውን ያህል ቅናታቸውም ደግሞ ጣራ ይነካል። በተፈጥሯቸው ልክ እንደ ሲአይኤ መርማሪ ናቸው። ስልክ ላይ ያለችው ሴት ማናት? ለምን ላይ ካደረካት? ባስ ሲልም ከ6 ወር በፊት የት ነበርክ? በሚሉ አይነት ጥያቄዎች ያጣድፈዋል። አንድ ስህተት ከሰራህ ዘላለም አይረሱትም። ለዚህ አይነት ነገር ርህራሄ የሚባል የላቸውም። ግንኙነቱ በጥርጣሬና በውጥረት የተሞላ ስለሚሆን ነፃነት የሚወድ ወንድ ከነርሱ ጋር መቆየት ይከብዷል። በስኮርፒዮ ቅናት ተሰቃይቶ የሚያውቅ እንዳለ አሁንም ክትትል ስር ናችሁ ወይስ ነፃ ወጥታችኋል? ኮሜንት ላይ ስለ ስኮርፒዮ ፍቅረኛችሁ የሆነ ነገር በሉን እስኪ። ለፍቅረኛነት ቪርጎ ኮከብ ያላትን ሴት መምረጥ ማለት 24 ሰዓት ስህተትን የምትፈልግ ሁሉ ነገርህን ኦዲት የምታደርግና ፍጽምናን የምትጠብቅ ሴት መምረጥ ማለት ነው። ቪርጎዎች ሁሉንም ነገር ፐርፌክት እንዲሆን ይፈልጋሉ። አለባበስህ፣ አነጋገርህ፣ የጫማ ንጽህና ሳይቀር በእሷ ሂስ ውስጥ ያልፋል። ለአንተ ብዬ ነው ብትልህም ሁልጊዜ ትችት መስማት ግን ወንድነትን የሚፈታተን ነገር ነው። በፍቅር ግንኙነት ውስጥ እንዳለ ሳይሆን ሁልጊዜ ፈተና ላይ ያለ ሊመስልህ ይችላል። የምትሰራውን ጥቃቅን ስህተት ሁሉ ስለምታስታውስህ ከሷ ጋር ስትሆን በራስ የመተማመን መንፈስህ እየቀነሰ ይመጣል። ቪርጎ ፍቅረኛ ያላችሁ ወንዶች ትችቷን በምን መልኩ እየተቋቋማችሁት ይሆን? ወይስ ላንተ ብዬ ነው በሚለው ቃል አሁንም እየተረገጣችሁ ነው? ልምዳችሁ ያስፈልገናልና ኮሜንት ቦታው ለእናንተም ክፍት ነው። በነገራችን ላይ በዚህ ገጻችን የሴቶች ኮከቦችን የፍቅረኛነት ደረጃ ብቻ አይደለም እየተመለከትን ያለ ነው። ከዚህ ቀደም የወንድ ኮከቦችን የፍቅረኛነት ደረጃ የሚያሳይ ቪዲዮ አዘጋጅተን ነበር። ቪዲዮውን ከዚህ ቪዲዮ በኋላ መመልከት ትችላላችሁ። ቪዲዮውን በኤንድ ስክሪን እንዲሁም ዲስክሪፕሽን እና ኮሜንት ቦታዎች ላይ በማስቀምጥላችሁ ሊንክ መመልከት ትችላላችሁ። በየቀኑ ካላሞገስካትና ንግስት ነሽ ካላልካት በስተቀር ፊቷ የማይፈታውን ሴት ድራማ ለመቀበል ዝግጁ ነህ? እሷን ፍቅረኛ ማድረግ ከፈለክ ሌሎች ከፍቅረኛነት ባለፈ የሁል ጊዜ አድናቆትና ትኩረትን ካላገኙ ቤቱን በጩኸት ሊያናጉት እንደሚችሉ ማመን አለብን። ሊዮ ሴቶች በጣም ቆንጆና ማንንም በቀላሉ የሚስቡ ናቸው። ተወደዱም ተጠሉም ትኩረትን ይስባሉ። ታዲያ ይህንን ትኩረት ቤት ውስጥም እንዲቀጥል ይፈልጋሉ። ስለዚህ ለምን አልደወልክም፣ ለምን አላቆላምትከኝም የሚሉ ቅሬታዎችን በማብዛት ይታወቃሉ። ሁልጊዜ እንደ ንግስት ካልተመለከትካትና አንቺ ልዩ ነሽ ካላልካት ድንገት ተጣልታ ግራ ልታጋባህ ትችላለች። ከዚህ በተጨማሪም ከእርሷ ጋር መሆን ከፍተኛ ጉልበትና የገንዘብ ወጪም ሊጠይቅ ይችላል። ምክንያቱም ምርጥ ነገሮች ይገባኛል ብላ ስለምታምን ነው። ሊዮ ፍቅረኛ ያላችሁ ወንዶች በቀን ስንት ጊዜ ታሞካሿቷላችሁ? አድናቆታችሁ ሲቀንስ ያጋጠማችሁን ድራማ ኮሜንት ላይ አጋሩ።
ዛሬ ያያችኋትን ሴት ነገ ላታገኟት ትችላላችሁ። ምክንያቱም ጄሚኒዎች በአንድ ማንነት ውስጥ ሁለት የተለያየ ስብዕናን ይዘው ነው የሚኖሩት። በአንድ ሰከንድ ውስጥ በጣም አፍቃሪ፣ በሚቀጥለው ሰከንድ ደግሞ በጣም ቀዝቃዛ የምትሆንባችሁን ሴት ለመቆጣጠር ትዕግስት አላችሁ። ጄሚኒዎች ዛሬ በጣም አፍቃሪ ሆነው ውለው ነገ ደግሞ እንደ እንግዳ ሊሆኑብህ ይችላሉ። ሐሳባቸው በየሰከንዱ ስለሚቀየር ዛሬ ምን ብታደርግ ትደሰታለች የሚለውን ለማወቅ ራሱ ትልቅ ጥናት ይጠይቃል። በአንድ በኩል በጣም አዋቂና አዝናኝ ናቸው፣ በሌላ በኩል ደግሞ ቃል በገቡበት የማይገኙ ሊሆኑ ይችላሉ። የጄሚኒዎችን ባህሪ ተረድቶ የጨረሰ ወንድ ካለ ጀግና ነውና ኮሜንት ላይ ይታይ። አንዴ ካፈቀራችኋት በኋላ ኮብላ ስትሄድ ህይወታችሁን መቀጠል የምትችሉ ወንዶች ብቻ ብትቀርቧት ይመከራል። ምክንያቱም እሷን በአንድ ቤት ውስጥ አስሮ መያዝ ልክ ንፋስን ለመያዝ የመሞከር ያህል ከባድ ነው። ነፃነቷን ከነካችሁባት በአንድ ጀንበር ጓዟን ጠቅልላ ልጠፋ ትችላለች። ሳጂታሪየስ ሴት በጣም አዝናኝና ግልጽ ናት፣ ግን መቼ ከጎን እንደምትጠፋ አይታወቅም። አንድ ቦታ ረክቶ መኖር ስለማትወድ ቤት ቁጭ ብሎ ፊልም ማየት ለሷ የሚዋጥላት ነገር አይደለም። ነፃነቷን ከነካባት ወይም የት ነሽ የሚለውን ጥያቄ ካበዛባት ወዲያው ጥላ ትሄዳለች። ለትዳር ወይም ለፍቅር ግንኙነት ዝግጁ ለመሆን በጣም ብዙ ጊዜ ይወስድባታል። ሳጂታሪየስን መቆጣጠር ችላችሁ እየኖራችሁ ነው ወይስ እንደ ሌባና ፖሊስ አሁንም ከኋላ እየሮጣችሁ ትገኛላችሁ? ሳጂታሪየስ ፍቅረኛ ያላችሁ ወንዶች ልምዳችሁን ብታጋሩ። አንዴ ካኮረፈችና ላለማውራት ከወሰነች ዝምቷንና ግትርነቷን ለመቋቋም ትከሻችሁ የጸና ነው። ምክንያቱም ታውረስ አንዴ አይሆንም ካለች በዓለም ላይ ያለ ሰው ቢሰበሰብ እንኳን አመለካከቷን ሊለውጡ አይችልም። ታውረስ ሴቶች በጣም ታማኝ ናቸው። አንዴ ከወደደችህ የቤትህ ምልክት ናት። ሁሉንም ነገር ትሰራለች፣ ቤትህንም ታሳምረዋለች። ነገር ግን በሌላ ጎናቸው በጣም ግትር ናቸው። በአንድ ጉዳይ ካኮረፈች ምንም አይነት ምድራዊ ኃይል ሐሳቧን አይቀይረውም። ኮከቧ ለውጥን አይወድም። ስለዚህ ሁሌም አንድ አይነት ኑሮ ልትመራ ትችላለች። ኩርፊያን ከመጥላት ውጪ አዳዲስ ነገር የምትወድ ወንድ ከሆንክ ታውረስ ልታሰለች ትችላለች። የታውረስ ግትርነት አጋጥሟችሁ ያውቃል? ያንን ዝምቷን በምን ሰበራችሁ? ዘዴያችሁን ኮሜንት ላይ ለሌሎች ወንዶች አጋሩ እስኪ። ፍቅርን ልክ እንደ ቢዝነስ ስራ በዲፕሎማሲና በቁም ነገር የምትመራ ሴት ፈልጋችሁ ታውቃላችሁ? ካፕሪኮርን ለወደፊት ህይወትህ አስተማማኝ ብትሆንም ከሷ የምታገኘው እወድሃለሁ የሚለውን ቃል ሳይሆን ቀጣይ እቅዳችን ምንድነው የሚለውን ጥያቄ ነው። ካፕሪኮርን ሴት ለወደፊት ህይወትህ በጣም ትልቅ መከታ ናት። ገንዘብ እንድትቆጥብ፣ ስራ እንድትሰራና እንድታድግ ታበረታታለች። ግን ሮማንስ ላይ በጣም ደካማ ናት። እወድሃለሁ ከሚለው ይልቅ መብራትና ውሃ ከፈልኩ ወይ የሚል ጥያቄ ቀድሞ ሊመጣ ይችላል። ቁራ በተግባር እንጂ በስሜት አይደለም። ግንኙነቱም ልክ እንደ ቢሮ ስራ በስርዓት ስለምትመራው አንዳንድ ጊዜ የፍቅር ህይወታችሁ ሙቀት ሊጎለው ይችላል። ካፕሪኮርኖች ሮማንስና ቀጠሮን ይረሳሉ ይባላል። ፍቅረኛችሁ ካፕሪኮርን የሆነች ወንዶች እናንተ ጋርም ይህ አባባል ይሰራል ወይስ ለየት ያለ ነው? እስኪ ንገሩን። ጭቅጭቅና የፍቅር ጸብ የማይመቻችሁ ወንዶች ከሆናችሁ ይህች የነፃነት አርበኛ ምርጥ ምርጫችሁ ናት። ነገር ግን ልቧን ለመረዳትና ስሜቷን ለማወቅ የፈለገ ወንድ ለረጅም ጊዜ ከእርሷ ጋር የጀመረው ህይወት ከባድ እንቆቅልሽ ሊሆንበት እንደሚችል ማወቅ አለበት። አኳሪሶች እንደ ሴት ጓደኛ በጣም ልዩ ናቸው። አይቀኑም፣ አይጨቃጨቁም፣ እንደ ጓደኛ ያዳምጡሃል። ነገር ግን ስሜታቸውን በግልጽ ስለማያሳዩ ትወደኛለች ወይስ አትወደኝም የሚለውን ጥርጣሬ ሁሌ ውስጥ ሊኖር ይችላል። በጣም ነፃነት ስለምትወድ አንተም ነፃ እንድትሆን ትፈቅድልሃለች። ነገር ግን ጥልቅ የሆነ የፍቅር ትስስር የምትፈልጉ ወንዶች ትንሽ ቀዝቃዛ ልትመስልባችሁ ትችላለች። አኳሪስ አጋር ያላችሁ ወንዶች ነፃነቷ ይመቻችኋል ወይስ ስሜቷን አለመግለጹ ያሳስባችኋል? ሐሳባችሁን ኮሜንት ላይ ጻፉልን። ኮከቦች ፍቅር ከያዛቸው ምን አይነት ምልክቶችን ያሳያሉ? ከኤሪስ ጀምረን እስከ ፓይሰስ እያንዳንዱ ኮከቦች በፍቅር ሲያዙ ለአፍቃሪው የሚያሳዩትን ምልክቶች በዚህ ቪዲዮ ተመልክተንበታል። እናንተም ተመልከቱት። ቪዲዮውን በኤንድ ስክሪን እንዲሁም በዲስክሪፕሽን እና ኮሜንት ቦታዎች ላይ በማስቀምጥላችሁ ሊንክ መመልከት ትችላላችሁ። ወደ መጨረሻዎቹና ጣፋጭ የሆነ ፍቅርን ወደሚሰጧችሁ ምርጥ ፍቅረኛ ወደ ሆኑት 3 የሴት ኮከቦች ደርሰናል። ስታዝኑ እናታችሁን፣ ስትታመሙ ሐኪማችሁን የምትተካላችሁና ሙሉ ህይወቷን ለእናንተ የምትሰጥ የፍቅር ንግስት ማግኘት ትፈልጋላችሁ? ካንሰር ለእናንተ ያላት ፍቅር ወደር አይገኝለትም። ነገር ግን በትንሽ ነገር ልቧ ተሰብሮ ስታለቅስ ግን ማቆሚያ ልታጣ ትችላለህ። ካንሰር ሴቶች የፍቅር ምንጭ ናቸው። ለግንኙነቱ ሙሉ ህይወቷን ትሰጣለች። ትንሽ የሚከብደው በጣም ስሜታዊ ስለሆነች በትንሽ ነገር ልቧ ሊሰበር መቻሉ ነው። ለምን እንዲያልሽኝ ብለህ ብትቆጣት ሳምንት ስታለቅስ ታገኛታለህ። እሷን በጥንቃቄና በለስላሳ ስሜት መያዝ ከቻልክ ግን ታላቅ እድለኛ ነህ። የካንሰር ፍቅረኛን መንከባከብ የፍቅር ህይወትን በብዙ ታድጎልህ ይሆናል። ግን ስሜታዊነቷን እንዴት ልትቋቋመው ቻልክ? ኮሜንት ላይ ልምድህን ብታጋራን።
በዓለም ላይ እንዳለህ ብቸኛው እንዳርጋ የምታየንና ለአንተ ስትር ራሷን የምትረሳ የዋህ አፍቃሪ ያጋጥመው ያውቃል? ፓይሰስ ለምናባዊነት በሚያደላ የፍቅር ዓለም ውስጥ የምታንሳፍፍህ ህልመኛ ብትሆንም እውነቷን መጋፈጥ ሲኖርባት ግን ካንተ ጀርባ ልትሸሸግ ትችላለች። ፓይሰሶች ለፍቅረኛቸው ፍጹም ታማኝና አፍቃሪ ኮከብ ናቸው። በዓለም ላይ እንዳለህ ብቸኛው እንዳርገው ያዩሃል። በጣም የዋህና ቅን ስለሆኑ እነሱን ማስቀየም የሚቻል ነገር አይደለም። አንተ ሲሉ ብዙ መስዋዕትነትን ይከፍላሉ። የሚገርመው ግን ያንተን ስሜት ከራሷ በላይ ስለምታስቀድም አንዳንድ ጊዜ የራሷን ማንነት ታጣ ትችላለች። በፍቅር ዓለም ውስጥ መኖር ለሚፈልግ ወንድ ፓይሰስ ድንቅ ምርጫ ናት። የፓይሰስን የዋህነትና ታማኝነት የሚተካ ኮከብ አለ? ይህች ፍቅረኛችሁ ምን ያህል መስዋዕትነት ከፈለችላችሁ? ኮሜንት ቦታው ለእናንተ ምስክርነትም ክፍት ነው። ውበት፣ ሰላምና ፍቅር በአንድ ላይ ተቀናጅተው የሚገኙበት አሸናፊ የዞዲያክ ምልክት ላይ ደርሰናል። ሊብራ በምንም አይነት ሁኔታ ውስጥ ሆና የቤቱን ሰላምና ሚዛን የምትጠብቅ፣ ወንድ ልጅን እንዴት ማክበር እንዳለባት የምታውቅ ምርጥ አጋር ናት። በዚህም አንደኛ ደረጃ ላይ የተቀመጡት ሊብራዎች ናቸው። ምክንያቱም ሊብራ ሴቶች ውበትን፣ ሰላምና ፍቅርን አቀናጅተው የያዙ ናቸው። ጭቅጭቅ አይወዱም። ሁኔታዎችን በሚገባ ይረዳሉ። አብራቸው ስትሆን ሰላም ይሰማል። አንተን ለማስደሰት የማይፈነቅሉት ድንጋይ የለም። ሁልጊዜ የቤቱ ሚዛን ጠብቃ ስለምትኖር ከእርሷ ጋር የምትመራ ህይወት ጣፋጭ ይሆናል። አንደኛ ደረጃ ላይ የተቀመጠችውን ሊብራ ማን ይቃወማል? የሚገባት መሆኑን የምታውቁ ወንዶች በሙሉ ትክክል ነው ብላችሁ ጻፉ እስኪ። የዛሬው ቪዲዮአችን ይሄንን ይመስላል። የእናንተን ፍቅረኛ ስንተኛ ደረጃ ላይ ያገኛችኋል? ወንዶች ኮሜንት ላይ እውነቱን መስክሩ። እዚህ ላይ የሰማችኋቸው ነገሮች ከባህሪዋ ጋር ይገጥማል? ቪዲዮን ከተመቻችሁ ላይክ እና ሼር አድርጉ። የኢትዮ ዞዲያክ የዩቲዩብ ገጽ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስከምንገናኝ ቸር ቆዩልኝ።